ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑን ጠፍተናል በአንዳንድ ምክንያቶች በተለያዩ ምክንያቶች ቪዲዮ መስራት አልቻልንም እና በዛ ምክንያት ሰሞኑን አንድ ሳምንት ምንም አይነት ቪዲዮ አልለቀቅንም። ለሱ ይቅርታ እንጠይቃለን። ዛሬ ግን ከዚህ በኋላ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችሁም እንዳይቆራረጥ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ ስለጠይቃቸዋለሁ። ዛሬ አዲስ ኢመርጀንሲ መድኃኒት ይዤላችሁ መጥቻለሁ። ሁላችሁም ይህን ቪዲዮ እንዳታሳልፉ። ነርሶች ሆናችሁ ኢመርጀንሲ ክፍል ውስጥ የምትሰሩ ኢመርጀንሲ አይሲ ውስጥ የምትሰሩ ልጆች ይሄ ቪዲዮ በጣም ጠቃሚ ነውና በፍጹም እንዳታሳልፉት ለማለት እፈልጋለሁ። ዛሬ ይዤላችሁ የመጣሁት ካልሲየም ግሉኮኔት 10% የሚባለው ነው። ፒክቸሩ እንደምታዩት ካልሲየም ግሉኮኔት is one of an emergency medication ድንገተኛ ክፍል ውስጥ ወይም ኢመርጀንሲ ሜዲኬሽን ከምንላቸው በጣም ወሳኝ ከምንላቸው መድኃኒቶች ውስጥ አንዱ ካልሲየም ግሉኮኔት ነው። ካልሲየም ግሉኮኔት በሁለት መንገድ ለፔሸንቶቻችን ልንሰጥ እንችላለን። አንደኛው ሰፕሊመንት እንደ ሚነራል ሰፕሊመንት ልንሰጥ እንችላለን። ሁለተኛው ደግሞ እንደ ሜዲኬሽን ወይም እንደ ድራግ አድርገን ልንሰጥ እንችላለን ማለት ነው። ካልሲየም ግሉኮኔት ኦልሞስት 99% የሚሆነው አድሚኒስተር የምናደርገው ኢንትራቬነስ ወይንም በደም ስር ውስጥ ነው። ግን 1% በሆኑ ባፍ ወይንም ኦራሊ ለፔሸንታችን ልንሰጥ እንችላለን ማለት ነው። ካልሲየም ግሉኮኔት አስ ሚነራል ሰፕሊመንት የምንሰጠው ሁለት ታማሚዎች ወይንም ሁለት ችግሮች በሚኖሩበት ሰዓት ላይ ነው። አንደኛው ኦስቲዮፖሮሲስ ላለባቸው ችግሮች ወይንም የአጥንት መሳሳት ችግር ያለባቸው ካልሲየም ግሉኮኔት is the best drug when the patient with osteoporosis ወይንም የአጥንት መሳሳት ችግር ላለባቸው ፔሸንቶች ካልሲየም ግሉኮኔት በጣም ወሳኝ የሆነ መድኃኒት ነው ማለት ነው። ሁለተኛው ደግሞ ሪኬትስ ያለባቸው ወይንም ህጻናቶች ላይ ካልሲየም ዲፊሽንሲ ሆኖ የአጥንት መሳሳት ችግሩ አብኖርማል ቦን ሼፕ ያላቸው ህጻናቶች ካሉ ሰፕሊመንት እንሰጣለን ማለት ነው። as a supplement for osteoporosis as well as ሪኬት ላለባቸው ታማሚዎች እንሰጣለን ካልሲየም ግሉኮኔት ማለት ነው። ካልሲየም ግሉኮኔት አስ ኤ ትሪትመንት እንደ ሜዲኬሽን እንደ ድራግ የምንጠቀመው ምን አይነት ችግሮች በሚኖሩበት ሰዓት ላይ ነው። ኢመርጀንሲ ውስጥ ካልሲየም ግሉኮኔትን እንዴት ነው የምትጠቀሙት፣ ለማን ነው የምትጠቀሙት የሚለው ኢንዲኬሽኑን በምናይበት ሰዓት ላይ የመጀመሪያው ሎ ብለድ ካልሲየም ሌቭል በደማችን ውስጥ ያለው የካልሲየም ሌቭል በሚቀንስበት ሰዓት ላይ ወይንም ሃይፖካልሲሚያ የምንለው ችግር ካለ በደም ውስጥ ያለው የካልሲየም መጠን በሚቀንስበት ሰዓት ላይ እንጠቀመዋለን። ሁለተኛው ሃይ ብለድ ፖታሺየም ሌቭል በደማችን ውስጥ ያለው የፖታሺየም ሌቭል በሚጨምርበት ሰዓት ላይ ወይንም ሃይፐርካሊሚያ እንላለን። ሞስት ፕሮባብሊ ካልሲየም ግሉኮኔት ቱ ቢ ጊቪንግ ፎር ሃይፐርካሊሚክ ፔሸንት ካርዲዮ ፕሮቴክቲቭ ነው። ቢኮዝ የፖታሺየም ሌቭል መጨመርም የፖታሺየም ሌቭል መቀነስም ካርዲያክ ፕሮብሌም ያመጣልና ካልሲየም ግሉኮኔትን የምንጠቀመው እንደ ካርዲዮ ፕሮቴክቲቭ አድርገን ነው እና ብዙ ጊዜ በደማችን ውስጥ ያለው የፖታሺየም ሌቭል ግሬተር ዛን ኦር ኢኳል ቱ 6.5 ሚሊሞል ፐር ሊትር በሚሆንበት ሰዓት ላይ ካልሲየም ግሉኮኔትን ኢመርጀንሲ ላይ ልንጠቀም እንችላለን። ሶስተኛው ማግኒዚየም ኦቨርዶስ ወይንም ሃይፐር ማግኒዚሚያ የምንለው ችግር ካለ በደማችን ውስጥ ያለው የማግኒዚየም ሌቭል በሚጨምርበት ሰዓት ላይ ይህንን ብዙ ጊዜ ጋይናኮሎጂ ዋርድ ላይ የሚሰሩ ወይም ጋይኒ ኢመርጀንሲ ላይ የሚሰሩ ነርሶች በደንብ አንደርስታንድ አድርጉ። ለምሳሌ ኢፍ ማዘር አር ካሚንግ ዩር ጋይኒ ኢመርጀንሲ ላይ ፕሬግናንት ማዘር ዊዝ ኢክላምሺያ ሶላስ ፕሪክላምሺያ ዴቨሎፕ አድርጋ ብትመጣ ወይም ኮንቨልሽን ቢኖራት ቤስት ማኔጅመንቱ ማግኒዚየም ሰልፌት ነው። ስለዚህ ማግኒዚየም ሰልፌት ኦቨርዶስ ቢያጋጥም ወይንም ከመጠን በላይ ማግኒዚየም ሰልፌት አድሚኒስተር ብታደርጉ ሰከንደሪ ቱ ትሪትመንት ኦፍ ፕሪክላምሺያ ሶላስ ኢክላምሺያ ከኢክላምሺያ እና ከፕሪክላምሺያ ጋር ተያይዞ ኤክሰሲቭ የሆነ ማግኒዚየም ሰልፌት ለፔሸንታችሁ ብትሰጡ ከመጠን በላይ የሆነ ማግኒዚየም ሰልፌት በሚኖርበት ሰዓት ላይ በቀላሉ ልንከላከለው እንችላለን ማለት ነው። ምክንያቱም ማግኒዚየም በሰውነታችን ውስጥ በሚጨምርበት ሰዓት ላይ ከኖርማል ሌቭሉ በሚጨምርበት ሰዓት ላይ they cause respiratory depression ሜዱላ ኦብሎንጋታ የምንለው ብሪዚንግ ፓተርናችን ሪጉሌት የሚያደርገውን የጭንቅላታችንን ክፍል
ብሎክ በማድረግ ወይም ኢኒቢት በማድረግ ብሪዚንግ ፓተርን ዲፕሬስ ያደርጋል። ስለዚህ ብራዲፒኒያ ውስጥ ይገቡባቸዋል። ሁልጊዜም አንደኛው ቤስት ኢንዲኬሽን ፎር ዌን ፔሽንት ዊዝ ማግኒዚየም ኦቨርዶስ ወይም ማግኒዚየም ቶክሲሲቲ ውስጥ የገባ ፔሽንት አንደኛው ምልክቱ ሪስፓራቶሪ ዲፕሬሽን አለው። ስለዚህ ሪስፓራቶሪ ዲፕሬሽን ካለ ወይንም ሃይፖፍሌክሲያ የምንለው ወይንም ቴንደኖቻችንን ወይንም መስሎቻችንን ፕሮፐርሊ ሪፍሌክስ መስጠት የምንቸገር ከሆነ ይሄ ቤስት ኢንዲኬተር ፎር ሃይፖማግኒዚሚያ የምንለው ነው። አራተኛው ኢንዲኬሽን ፎር ካልሽየም ግሉኮኔት በርን ሰከንደሪ ቱ ሃይድሮፍሎሪክ አሲድ በሃይድሮፍሎሪክ አሲድ ምክንያት የመጣ በርን ካለ ካልሽየም ግሉኮኔት ኦይንትመንት አለ ፒክቸሩ ላይ እንደምታዩት ይሄንን መጠቀም እንችላለን ለፔሸንታችን ማለት ነው። አምስተኛውና የመጨረሻው ኢንዲኬሽን ፎር ካልሽየም ግሉኮኔት ኢመርጀንሲ ላይ የምንጠቀመው ካርዲያክ አሬስት ሰከንደሪ ቱ ሃይፖካልሲሚያ ኤንድ ሃይፐርካሊሚያ። ካርዲያክ አሬስቱ የመጣው ወይንም የልብ ስራ መቆም የመጣው በደማችን ውስጥ ያለው የካልሲየም መጠን መቀነስና የፖታሺየም ሌቭል መጨመር ምክንያት የመጣ ከሆነ ኢመርጀንሲ ላይ ኢመርጀንሲ ሐኪሞች ካልሽየም ግሉኮኔትን ለፔሸንት ሊያዙ ይችላል። ስለዚህ ካርዲያክ አሬስት ሰከንደሪ ቱ ሃይፖካልሲሚያ ኤንድ ሃይፐርካሊሚያ። እነዚህ ካልሽየም ግሉኮኔት 10% የምንጠቀማቸው ነው። ሁልጊዜም ኢመርጀንሲ ክፍል ውስጥ ያሉ መድኃኒቶችን መረዳት አንደርስታንድ ማድረግ ያስፈልጋል። ምክንያቱም ምን መድኃኒት ነው የምንሰጠው፣ ለምንድን ነው የምንጠቀመው፣ ከዛ ሳይድ ኢፌክቱ ምን ይመስላል የሚለውን ደግሞ ማወቅ ያስፈልጋል። ስለዚህ ሁልጊዜም ኢመርጀንሲ ላይ የምንሰራቸው ባለሙያዎች ወይም ነርሶች፣ ፕሮፌሽናሎች በጣም አክቲቭ ኖሌጀብል ስኪልፉል መሆን አለባቸው። ዋይ ላይፍ ትሪትኒንግ ኮንዲሽን ኢመርጀንሲ ክፍል ውስጥ የሚመጣው በህይወትና በሞት መካከል ያሉ ሰዎች ናቸው የሚመጡትና እነዚህን ደግሞ ህይወታቸውን ለማትረፍ በእውቀት በክሎት ራሳችን ሬዲ ማድረግ ያስፈልጋል። ካልሽየም ግሉኮኔት ኤኒ ሜዲኬሽን ዜሮን ሳይድ ኢፌክት፣ እያንዳንዱ መድኃኒት የራሱ የሆነ የጎንዮሽ ጉዳት አለ። ስለዚህ ካልሽየም ግሉኮኔት ከሰጠን በኋላ ሳይድ ኢፌክት ወይም የጎንዮሽ ጉዳቱ ምን ይመስላል ስንል እስቲ ማይልድ ሳይድ ኢፌክት እና ሲቪር ሳይድ ኢፌክት ብለን ለሁለት እንከፍላለን። ማይልድ ሳይድ ኢፌክት የምንላቸው ናውዣ ኤንድ ኮንስቲፔሽን፣ አንዳንድ ሰዎች ላይ ማቅለሽለሽ ሊያመጣ ይችላል፣ አንዳንድ ሰዎች ላይ ደግሞ የአንጀት ድርቀት ሊያመጣ ይችላል። ስለዚህ ናውዣ፣ ኮንስቲፔሽን፣ አብዶሚናል ፔን እነዚህ ማይልድ ሳይድ ኢፌክት ኦፍ ካልሽየም ግሉኮኔት ብለን አብዶሚናል ፔን፣ ኮንስቲፔሽን እና ናውዣ። ሲቪር የምንለው ደግሞ ምንድነው ስንል አንደኛ ሃይፐር ካልሲሚያ፣ ስለዚህ በደም ውስጥ ያለውን የካልሽየም ሌቭል ሊጨምር ይችላል። ሁለተኛ ቫዞዳይሌሽን ኦፍ ብለድ ቬዝል፣ የደም ቧንቧችንን ምን ሊያደርግ ይችላል? ቫዞዳይሌት ያደርጋል። ስለዚህ ካልሽየም ግሉኮኔት ስትሰጡ ቫይታል ሳይን በጣም ስትሪክትሊ ማየት ያስፈልጋል። የደም ቧንቧ ቫዞዳይሌት ሆኗል ማለት they cause for hypotension፣ ብለድ ፕሬሸር እየቀነሰ ይመጣል። ስለዚህ ሃይፖቴንሽን ውስጥ ይገባሉ። ካርዲያክ አሪቲሚያ ይመጣል። ቢኮዝ ቫዞዳይሌት ስታደርጉ የደም ቧንቧ ይሰፋል፣ ብለድ ፕሬሸር ይቀንሳል። ስለዚህ ሴሎቻችን በቂ የሆነ ብለድ ሳፕላይ ስለማያገኙ ያንን ለማስተካከል ልባችን ምን ታደርጋለች? ሪፍሌክስ ትሰጣለች፣ ምላሽ ትሰጣለች። ያ ምን ይባላል? ሪፍሌክስ ታኪካርዲያ ነው። ካርዲያ የልብ ምት እንዲዛባ ያደርጋል፣ ወይንም ልብ ምት ከ100 በላይ እንዲመጣ ያደርጋል። ሌላው ሎካል ኔክሮሲስ፣ ኢንጀክሽን የምታደርጉበት ቦታ ላይ ኔክሮሲስ ሊያመጣ ይችላል። ሴሉላይተስ ሊያመጣ ይችላል። ሴሎች ኢንፍሌምድ እንዲሆኑ ሊያደርጉ ይችላሉ ማለት ነው። ስለዚህ ካልሽየም ግሉኮኔትን በእንደዚህ አይነት መልኩ ለፔሸንቶቻችን መጠቀም እንችላለን። እነዚህ አይነት ትምህርቶች እንዲደርሷችሁ ከፈለጋችሁ ሊሻን ቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እነዚህን ጽሁፎች ለማዘጋጀት አንደኛ አሜሪካ ሶሳይቲ ኦፍ ሄልዝ ሲስተም ፋርማኮሎጂ የሚለውን ሪፈረንስ ተጠቅም ያለው፣ ሌላው WHO ተጠቅም ያለው፣ ሌላው ብሪቲሽ ናሽናል ፎርማሊቲ እና ኢትዮጵያን ሆስፒታል ጋይድላይኖችን ተጠቅመናል ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ሁላችሁ ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው አድርሱልን። አመሰግናለሁ።